ሰላም ውዶችዬ እንዴት ናችሁ? ባለፈው በለቀኩት ብዙ ሰዎች ሽሮን አዘጋጅ ለማየት ኮሜንት ላይ ጽፋችሁልኛል። እኔም ያው የአንድ አመት ሽሮና በርበሬ እያዘጋጀው ስለሆነ በዛው ላካፍላችሁ ብዬ ነው። እና ሽሮአችንን እኔ ሽምብራ ብቻ ነው የተጠቀምኩት። ሽምብራ ብቻ ነው የምወደው፣ ግን ውሃ እንዲያነሳላችሁ አተር ብትጨምሩበት አሪፍ ነው። ሽምብራ ገዛው፣ ትኩስ ሽምብራ ብትገዙ አሪፍ ነው። ሽምብራ ገዛው፣ አጠብኩትኝ በደንብ አጥቤ ያው እንደዚህ አሰጣሁት ማለት ነው። ከዛ ከደረቀ በኋላ የሚያስፈልጉን ቅመሞች ነጭ ሽንኩርት 3 ኪሎ፣ ለ10 ኪሎ ሽሮ ነው ይሄ 3 ኪሎ፣ ዝንጅብል ሩብ፣ ቀይ ሽንኩርት 2 ኪሎ። ከዛ በሶብላ ሮዝመሪና ጤና ደም ጥቂት ነው ያደረኩት፣ ያው እንደምታዩት ከቀይ ሽንኩርት ጋር ተደባልቆ ማለት ነው። እነዚህ አርጌ ፈጫቸዋለሁ ከበርበሬ ጋር። ከዛ ሽምብራዬ ግን ከደረቀ በኋላ ምጣድ ላይ ሞቅ አደርገዋለሁ። ይሄ ከበርበሬ ጋር የተደለዘው ማለት ነው ቅመም። ከዛ በኋላ ያው ከሽምብራ ጋር ሽምብራውም ስላለ ሞቅ አድርጌዋለሁ። በደንብ መደባለቅ እንደዚህ አድርጌ አደበላለኩኝ። ለ2 ቀን አፍ እናደርገዋለሁ። ፓርቱት ይቀጥላል።